አጥንት ካላቸው ዘር ረጅሙ አሳ ነው ዛሬ የምናየው። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም አለን። ዛሬ ስለ ጃይንት አወርፊሽ ይባላል። ካሳ ዘሮች አጥንት ካላቸው በጣም ረጅሙ እሱ ነው። 11 ሜትር ይረዝማል። ወደ 270 ኪሎ ግራም አካባቢ ይመዝናል። የሚገርምህ አብረቅራቂና በጣም ያምራል። የጌታዬ ስራ በጣም ነው የሚገርመኝ። ይሄ አሳ ዘር ልክ ከዚህ ቀደም እንደሰራ ነው ከሴቷ ጋር የሚያደርገው ግንኙነት ወይም እንቁላሉን ወይም ልጅ ለመፈልፈል የሚያደርጉት ነገር ምንድነው መሰለ? እሷ እንቁላሏን ትበትናለች፣ እሱም ስፐርም ሴሉን ይለቃል። ባህር ላይ አድኖ ነው ተፈላልገው የሚገናኙት። እስከ 150 የሚሆኑ እንቁላሎችን ነው የምትለቀው። እንደሌሎቹ በሚሊዮንና በሺዎች አይደለም። እንቁላሉ ውሃው አያበላሸውም፣ አይባክንም። ፈልጎ ስፐርም ሴሉ ህይወት ይዘራበታል። ይሄ አሳ ሌላ ደግሞ በጣም የሚገርም ነገር አለው። ምንድነው የሚገርም ነገር ብትለኝ፣ ወደዛ ወደ ታችኛው ጃፓን አካባቢ ነው የሚገኘው። የሚገርምህ የመሬት መንቀጥቀጥ ሲመጣ ቀድሞ ወደ ባህሩ ይወጣል። ይሄ አሳ ባህር ጫፍ ላይ ከተገኘ አደጋ አለ ማለት ነው፣ ያውቃሉ። ልክ አሁን በእኛ ሀገር ዝናብ ሊዘንብ ሲል አህያ እንደሚባለው ባህያ ይታወቅ የለ ጆሮን ቀጥ ያደርጋል ያወርዳል። እንደዛ አይነት ነገር አለ። ልክ ይሄኛውም እንደዛ ነው። በጣም አብረቅራቂ ወርጋማ ነው፣ ግሬስ አለው በጣም። እንደውም አንዳንድ ጊዜ ምን ይባላል? የአሳዎች ንጉስ ይባላል። ምክንያቱም እዚህ ጋራ ዘውድ የሚመስል ነገር አለው። ከዚህ ነው የሚነሳው ክንፉ። በጣም ረጅም ነው። በዚህ በወገቡ ላይ ያልፋል። ለመዋኘት የሚረዳው እሱ ነው። እንደ ሌሎች አሳዎች እንትን አይደለም ያለው። በጣም ረጅም ባለ መስመር ነው፣ እንደ ክር ነው የሚመስሉት ወይም እንደ ቤልት ነው የሚመስለው። እሱ በጣም እንትን ይሰጠዋል፣ ግሬስ ይሰጠዋል። እንዲሁም ደግሞ ምግቡን ለመፈለግ ይረዳዋል። በ11 ሜትር 270 በጣም ግዙፍ ነው አወርፊሽ።